ማርን ሲያስቡ ለህመሙ ፈውስ እንጂ ለነፍሱ መጥፎ ይሆናል ብለው አስበው ያውቁ ይሆናል። ምናልባት አምላኮ ነፍሶት ሰንብት ካለ በእንቅልፍ ይምሮታል። ያለማቋረጥ ለ3 ቀናትም ያሸልባሉ። ከዚህም ዝቅ ሲል ማስመለስ፣ ማዞር፣ ጆሮ ዳባ ልበስ ብሎ አልሰማም ማለት፣ ከዚህም አልፎ የሌሉ ነገሮችን ማየትና በአካባቢው የሌሉ ድምጾችን መስማት። ይህንን አንድ ማንኪያ ማር ከቀመሱ በኋላ በደቂቃዎች ውስጥ የሚያስተናግዱት እንግዳ ስሜቶች ናቸው። ምናልባት ይህን ሲሰሙ በዚህ ማር ላይ አንዳች መንፈሳዊ ኃይል አለ ብለው ያስቡም ይሆናል። መልሱን በቪዲዮ ውስጥ ያገኙታል። ይህን ሲያሻው አዳኝ፣ ሲያሻውም ገዳይ፣ ሲያሻውም የእንቅልፍ ክኒን የሆነ ማር ለማግኘት በሀሳብ ወደ ደቡብ ኤስያዊቷ ኔፓል እንጓዝ። በመቀጠልም ከአሰልቺው የፕሌንና የመኪና ጉዞ በኋላ መዳረሻችን እዚች አነስተኛ መንደር እናደርጋለን። በዚች መንደር ከዘመናት በፊት ከቲቤት ተፈናቅለው የመጡ የጉሩንግ ወይም የታሙ ጎሳዎች ይኖራሉ። ወደዚህ ጎሳ የሚቀላቀል ማንኛውም ሰው ልክ በዚህ መንገድ አንገቱ ላይ ከታብ ይታሰርለታል። ይህም የሆነበት ምክንያት ከበሽታ፣ ከአደጋ ብሎም ከክፉ መናፍስት ይጠብቀው ዘንድ ነው። ይህ ጎሳ በአካባቢው ያለውን ይህን ገዳይ ማር እምብዛም ለዓለም ሲያስተዋውቀው አይታይም። አሁን ግን በርካታ ጎብኚዎች ቦታው ድረስ በመሄድ ከበረከቱ ተካፋይ ለመሆን በቅተዋል። በአሁኑ ሰዓት የዚህ ማር 100 ግራም ብቻ በ200 የአሜሪካን ዶላር ይሸጣል። ከማሩ በላይ ማሩን የሚቆርጡበት መንገድ እጅግ አደገኛና አስከፊ መሆኑ ሂደው ያዩ እማኞች ይመሰክራሉ። ይህም እንዲሆን ያደረገው ማሩ የሚገኝበት ከፍታና ማሩን የሚሰሩት ንቦች አደገኛ ባህሪ ነው። እነሆ የዚህ ጎሳ አባላት በዓመት አንድ ጊዜ የሚያካሂዱትን አደገኛውን ማር የመቁረጥ ዘመቻ ለማካሄድ ከያሉበት ተሰባስበው እዚህ ከትመዋል። ነገር ግን እዚህ ያለ ሁሉ ማሩን መብላት እንጂ መቁረጥ አይችልም። ምክንያቱም ይህ ተግባር የሚከወነው 3 ትውልድ ተሻግሮ በመጣውና ጫማን የማጥለቅ ያክል ስራውን ጠንቅቆ በሚያውቁት በእነዚህ ቤተሰቦች ብቻ መሆኑ ነው። የሆነው ሆኖ ማሩን የማውረድ ስራ ቀላል አይደለም። በዚህ የተሰባሰበው የጎሳ ግሩፕ በሁለት ተከፍሏል። ግማሹ ማሩ ወዳለበት ተራራ ላይ ወጥቷል። ገሚሱ ደግሞ ከታች ሆኖ ማሩን ለመቀበል እና የሚሆነውን ለመመልከት አሰብስቦ ይጠባበቃል። ነገሩን ጠንቅቀው የተረዱት እነዚህ አናቢዎች ተራራውን ከታች ወደ ለመውጣት አይደፍሩም፣ ይልቁንም ከላይ ወደታች እንጂ። ለዚህ የሚያግዛቸው ዘንድ 80 ሜትር ርዝመት ያለውን ባለገመድ መሰላል በዚህ መልክ አሰናድተውታል። በመቀጠልም ይህን ገመድ መሳይ መሰላል ከጠንካራ ዛፍ ጋር አስረው እንደ መልሕቅ ቁልቁል ወደ ተራራው ታች ወረወሩት። በዚህም ሰዓት ከታች ሆነው የሚጠባበቁት ጎሳ አባላት እርጥብ ቅጠል ሰብስበው በማጨስ ያዘጋጃሉ። ከዚህ ሁሉ በፊት ግን መከናወን ያለበት አንድ ወሳኝ ባህል አለ። እሱም ዶሮ ማረድ ነው። እነኚህ ጎሳዎች የሁኔታውን አስከፊነትና አደጋ ጠንቅቀው ስለሚያውቁ ይህን ተግባር ቀድመው ይፈጽማሉ። ለምን ይህን ተግባር እንደሚፈጽሙ ሲጠየቁም ሊከሰት ከሚችል መጥፎ የሞት አደጋ እንደሚጠብቃቸው ተናግረዋል። ከዚህም በኋላ ማር የመቁረጡን ሂደት በይፋ የምታስጀምረው ፊሽካ ተነፋች። እነዚህ አናቢዎች ማሩን ለመቁረጥ በሚያደርጉት ጥረት ምንም አይነት ጫማ አይጫሙም። ምክንያቱም የመዳለጥና ቁልቁል ከተራራው የመወርወር ዕድላቸው የከፋ ስለሆነ። በባለፈው ዓመት ብቻ በዚህ መንገድ 2 ሰዎች ሕይወታቸውን አጥተዋል። የሥራው መጀመሪያ ላይ አንዱ ቀደም ብሎ በመሰላል ወደታች ይወርዳል። በመቀጠልም ቀጥ ብሎ በመቆም ከላይ ለሚከተለው ሰው ሚዛኑን ይጠብቅ ዘንድ ያግዘዋል። ይህ አደገኛ ማር በዚህ መንገድ በእነዚህ አደገኛ ንቦች ተሸፍኗል። ከ100 ሺህ በላይ የሚቆጠሩ ንቦች እዚህ አድብተው ይገኛሉ። በመቀጠል እሳትና ጭስ እየቀላቀለው ቅጠል ወደ እነዚህ መርዝ አዳኞች ተላከላቸው። ሌላው ፈተና ደግሞ ይህ ነው። ይህ ቅጠል በአጋጣሚ አንደኛውን የመሰላል ገመድ ካቃጠለው ሕይወት ደህና ሰንብች። የአናቢዎች ሕይወት የሚቀጥለው ወይ በገነት ወይ በሲኦል ነው። እነዚህ ንቦች ልክ እንደ ሌሎች መሰል ንቦች አይደሉም። እንዴት ካሉ የዓለማችን ግዙፍ ንቦች በመሆናቸው ነው። ቁመታቸውም 3 ሴንቲሜትር ይረዝማል። ይህም ማለት ከተለመደው ሰራተኛ ንብ 2 እጥፍ ይረዝማሉ ማለት ነው። አይበለውና እነዚህ ንቦች ልብሶት ላይ ቢያርፉ ልብሶን ቀዶ የመግባትና ርዝመት ያለው መርዛማ እሾህ የመትከል አቅም አላቸው። ስለዚህ ከማሩ እኩል ንቦችም ለብቻቸው አደጋ ናቸው። አናቢው የከበደው ይመስላል። ከ100 በላይ የሚሆኑ የንብ ንድፊያዎችን እያስተናገደ ይገኛል። ነገር ግን ህመሙን ዋጥ ስልቅጥ ማድረጉ ብቸኛ አማራጭ ነው። ነገር ግን ጭራሹኑ የማር ቆረጣውን ስራ ሊያስተጓጉል የሚችል አንድ ክስተት ተፈጠረ። እርሱም ዝናብ ነው። አናቢዎች በቀስታ ወደ ተራራው ጫፍ መመለስ የግድ ይኖርባቸዋል። በመቀጠልም ወደ ቤታቸው ይመለሳሉ።
እኛ ግን እስካሁን የማሩ መጨረሻና ገዳይ የሆነበትን ምክንያት ለማወቅ ቋምጠን እየጠበቅን እንገኛለን። በጨለማ ውስጥ የሚኖሩት እነዚህ ጎሳዎች በዚህ ቤት ተሰባስበዋል። ቢሆንም የዚህ ማር ዕጣ ፈንታ ከነገ እንደማያልፍ በልባቸው የዶለቱ ይመስላሉ። ለዛሬ ግን እራት በልቶ መተኛት ሳይበጅ አይቀርም። ቀን 2 ዘመቻ ማር ቆረጣ። በጠዋት ቁርስ ተመግቦ ወደማይቀረው ግብግብና ፍልሚያ የሚወስደው ጉዞ ተጀምሯል። ዛሬ ኮትሮ በተለየ በቁጥሩ በዛ ያለ ግሩፕ ወደ ማር ቆረጣው እያመራ ይገኛል። ስራው ተጀመረ። ልክ እንደ ትናንትናው ሁሉ በመሰላሉ ላይ እየተንሸራሸሩ ይህን ማር ይቆርጡ ያዙ። በስተመጨረሻም ነገሩ የተሳካ ይመስላል። አናቢዎች ማር ያዘለ ቅርጫት ቁልቁል ከታች ወዳሉት አባሎቻቸው ላኩ። ቀጣዩ ስራ ማሩን የማጽዳትና የመቅመስ ይሆናል። ብዙዎቻችሁ የዚህን ማር ጣዕም ለማወቅ ጓጉታችሁ ይሆናል። ጣዕሙ የተለመደውን ማር የሚወክል አይደለም። ይልቁንስ እንደ ስኳር ከመጣፈጥ ይልቅ እንደ ሬት መምረር ይቀነዋል። ጣዕሙ በመምረር ብቻም አያበቃም። በደንብ ለማጣጣም ሲሞክሩ ማር ይብሉ ዳጣ ግራ ሲገቦት ድረስ የማያውቁት የማቃጠል ስሜት ይሰማዎት ይጀምራል። ይህ ሁሉ የሚሆነው ግን ማሩ በሰውነት ውስጥ ገብቶ ስራውን ከመጀመሩ በፊት ነው። ልክ እንደዚህ ጎብኚ ማሩን የቀመሱት ወደ መኖሪያ ቀየው የሚወስደውትን ዳገት ሳይወጡ ከሆነ ይፍጠኑ። 45 ደቂቃ ብቻ አለዎት። በዚህ ደቂቃ ውስጥ ዳገቱን ወጥተው ካልተመለሱ ጓደኞቹ እርሶን የመሸከም ኃላፊነት ይኖርባቸዋል። ምክንያቱም ማሩን በቀመሱ በ45 ደቂቃ ውስጥ የማዞር ሰውነቶ ሌላ ለቅ ያለው እስኪመስለው ድረስ አለመታዘዝና በአጠቃላይ ወደ ተንቀሳቃሽ በድንነት የመቀየር እድሎ በጣም ሰፊ ነው። ግፋ ሲል ራስዎን ለ12 ሰዓታት ያክል የመሳት እድልም አለዎት። ይህ ጎብኚ ተሳክቶለት ተራራውን ቢወጣም የማሩን ትክክለኛ መርዛማ ባህሪ ይሰማው ዘንድ ተጨማሪ ማር ይመገብ ይዟል። ሞት በቀጠሮ። ምንጩ ያልታወቀ ሳል ይነሽጠው ጀመር። ከሰዓታት በኋላም የሰውነቱ መጠነ ሙቀት ከተለመደው ይቀንስ ጀመር። ሙቀቱን ያሳክለት ዘንድ ትኩስ ሻይ ያቀረቡለት። እሱም ሻዩን ሲይዘው የብርጭቆ ሙቀት ፈጽሞ ሊሰማው አልቻለም። ምክንያቱም የሰውነቱ ጡንቻና ህብረ ሕዋሳት በስነ ስርዓት መግባባትና መልእክት መለወጥ አይችሉም። በዚህም የተነሳ ሰውነቱ እንደ ልቡ መታዘዝና ስሜቶቹን በስነ ስርዓት ማስተናገድም ሆነ ማስተላለፍ አይችልም። ይህ መርዛማ ማር አንዴ ሰው አንድ አፈር እያደረገ ስቃያችሁን ያረዝመዋል። ራስ ምታቱ አለበቃ ብሎ ወደ ላይ ይለው ገባ። የዚህ ማር አደገኝነት ሚስጥር ምን ይሆን ካሉ መልሱ ወዲህ ነው። 1 ኪሎ ማር ለማዘጋጀት ንቦች በመቶ ሺዎች የሚቆጠሩ አበቦችን ብዙ ኪሎ ሜትሮች ርቀት በመሄድ ይቀስማሉ። የእነዚህ መቶ ሺህ የሚቆጠሩ አበቦች ውህድ ይህን መሰል ገዳይ ማር ይፈጥራል። እግዚአብሔር ይምረዞ ጸሎታችን ነው። ይህ ማር ጉዳት ብቻ አይደለም፣ አቅምን አውቆ ለወሰደው እልፍ ጥቅሞች አሉት። ከነዚህ መካከል አእምሮትን በፍጥነት ያነቃልዎታል፣ ለነገሮች ትኩረት እንዲሰጡም ያደርገዎታል። በኔፓል የነበረን ቆይታ ስንጨርስ በአጠቃላይ ይጠቅሙናል ያልናቸው ነገሮች ጉዳታቸውን ሊያመዝን ይችላል። እናም ጥንቃቄ ማድረጉ ይበጀናል። ይህንን መሰል ተመሳሳይ ቪዲዮ እንዲደርሰው ከፈለጉ ሳብስክራይብ አድርጉ፣ ይቀላቀሉን። እዚህ ድረስ ከተመለከቱንና ቪዲዮን ከወደዱት ላይክ አድርጉ፣ ያሳውቁን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።